እንዴት ናችሁ የዩቲዩብ ተከታታዮች? ሰላም ናችሁ? እንግዲህ ዛሬ በዴዚና በዴዚ እናት ጉዳይ መጥቻለሁ። በዚህ ማክሎ ስለነሱ ሁለቱ ብቻ ላወራ ሳይሆን እንዳጋጣሚ ቲክቶክ ላይ አጠር ያለች ቪዲዮ ሰርቼ ነበር። ስራ ላይ ስለነበርኩ በእናትና በልጅ መሀል አትግቡ ብዬ አጠር ያለች ቪዲዮ ሰራ ላይክ እዛው መሀል አክዬ ከዚህ በፊት የሰራሁት ቪዲዮ ነበር ካስታወሳችሁ፣ እዚህም ዩቲዩብ ላይ ጭኘዋለሁና እናትና አባት አይበድሉም ማለት አይደለም። እናትና አባት ይበድላሉ። ይሁንና ግን የዴዚና የእናቷ ጉዳይ ሲሆን ትንሽ አዳምጡ ከመፍረዳችሁ በፊት ብዬ ነበር። እስክመለስ ድረስ እኔ ስራዬን ሰርቼ እስክመለስ ድረስ ኢንቦክሴ በጣም ፉል ነበር። የሚገርማችሁ ነገር በወላጆቻቸው የሚበደሉ ሰዎች በጣም ብዙ ናቸው። እጅግ ብዙ 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 በወላጆቻቸው ከወላጅም ሴት በሴት እናታቸው የሚደፈሩ በጣም የሚደፈሩ ማለትም ላይክ እናቶቻቸው የሚጎዷቸው የሚበድሏቸው እገታ የሚያደርሱባቸው እናቶች ትክክል ናቸው ስለሚባል ሕግም ሰውም ሽማግሌ ማንኛውም ጎረቤትም ሊያዳምጠው የማይችል በደል ነው እና በጣም ብዙ ሴቶች አሉና ኢንቦክሲንግ ከፍቼ ሳየው የቱን ሰምቼ የቱን ልተው የቱን አዳምጬ የቱን ልተው ማለት ጽሁፍ ነው። በጣም እንትን አልኩኝ። ፍቃደኛ ሆኜ ባስ ያሉትን የሶስቱን ለመስማት ሞከርኩኝና ስልኬን ሰጠዋቸው። ስልክ ተለዋወጥን። ሁሉም ስልክ አስቀምጠውልኛል። ደውዬ አንድ ሶስቱን ሳናገራቸው በእውነት እኔ በቃ መፈጠሬን የጠላሁት ልጆች ለካ በእናታቸው በዚህ ልክ ይበደላሉ። የሚያለቅሱ ልጆች ለካ ላይክ ባዳ ሲበድል ወጥተው መናገር ይችላሉ። ወላጆች ግን ሲበድሉ ማንስ ይሰማቸዋል? አድማጭ የለም። ጋጠ ወጥ ነው የምትባሉት፣ የምትሰደቡት እናንተ ናችሁ። በጣም ነው የምትጨቆኑት። በነገራችሁ ላይ ከወላጃችሁ ጋር ከተጣላችሁ ማህበረሰቡም ጭምር ነው የሚጠላችሁ። ግን ደግሞ ወላጆች ሁሌ ትክክል ናቸው ይባላል እንጂ ሁሉም ትክክል አይደለም። ይሄን ስል ግን ለዴኒዝ እናት የምሰጠው ክሬዲት እንዳለኝ እንዳትረሱ። የዴኒዝ እናት ትክክል አይደለችም እያልኩ አይደለም። በጣም ትክክል ናት። እኔ ያደነቅኳት እናት ናት። በጣም አድንቃታለሁ። እኔ እርምጃዋን ወድጀዋለሁ። በቃ ትክክል ናት። እናቶች የሚያደርጉት ትክክለኛ እናቶች፣ እውነተኛ እናቶች የሚያደርጉት እና ያደረገችው ምናልባትም ናቅ ያደረጓት ሺዝ ያንግ ወጣት ስለሆነች ሊሆን ይችላልና እንደ ልቡ ልጁ አገኛት፣ በስልክ አወራት። ላይክ እንደዛ ቅልል አለችው። ቅልል አድርገው ላይክ ልጅቷን እንዴ ዴዚን ለማይቶ እናትየውን መገመት ይቻላል። ምን ያህል ኢንቨስት እንዳደረገችባት እንዴት አድርጋ እንዳሳደገቻት። ጨዋ የሆነች ኩር፣ በጣም ስነ ስርዓት ያላት ልጅ ናት። እንደው ከመዝፈኗ ውጪ የቤተ ክርስቲያን አገልጋይ ነው የምትመስለው። በቃ ስነ ስርዓቷ፣ አረማመዷ፣ ጨዋታዋ፣ ቃላት አጠቃቀሟ ኦኬ። ኢቭን እነሱ እያከለ ላይክ እናትየውን ከፍ ዝቅ ሲያደርጓት ልጅቷ እናቷ በአንድ ላይቭ ገብተው ከሌና ሶጪ አከሌን አስገቢ ስትላት ልጅቷ እየታዘዘች እናቷ የምትላትን እያደረገች ነበር። ይሄን እንኳን አለማስተዋል ቲክቶክ ላይ እናትየውን ሲሰድቡ መዋላቸው በጣም ገርሞኛል። ልጅቷ ምንም ቢሆን እናቷ እንደምትመርጥ የታወቀ ነው። ምንም ቢሆን ፍቅር ማያልቅ አይምሰለን፣ ያልቃልና ፍቅር ያለቀለት እናቷ ጋር ነው የምትመለሰው። አሁን ራሱ ሰምቼ ነው የመጣው ከነ ዮኒ ማኛ ጋር ስታወራ የነበረውን እናትየው ልጄ ተዋታለሁ ትሄዳለች፣ ግን የሆነ ነገር ተሰብራ ስትመጣ እኔ አምባኮፍተር አለች። በቃ እኔ ከሷ ጀርባ አለሁኝ። ልጄ ተሰብራ እንድቀር አልተዋትም። ምንም ቢሆን ማንም ምንም ቢል እኔ ከልጄ ጎን ነኝ። እኔ ልጄን መተው አልችልም ነው ያለችው። ልክ ናት። ምኖረው የመኖሬ ትርጉም ልጄ ናት አለች። ግን ከማይሆን ሰው ጋር ተከትዬ እሄዳለሁ ስትል እኔ እናት ነኝ እሺ ልል አልችልም። ያንን ደግሞ በጥሳ ከሄደች ምንም ላደርጋት አልችልም። ይሁንና ግን እኔ ከጎና ሆኜ ልጄን እጠብቃታለሁ። እሺ ዝራይት እንዴ እናት እኮ ናት ጋይስ። እንዴ እናትነት በጣም ብዙ ነገር አለው ከጀርባው። እናንተ የእርግዝናው የመውለዱ የማሳደጉ ብቻ ነው የምትሉት። እናቶች እኮ ስለ ልጃቸው ይራባሉ፣ ስለ ልጃቸው ይታመማሉ፣ ስለ ልጃቸው ይሰቃያሉ፣ ይሰደዳሉ፣ ዋጋ ይከፍላሉ። ለልጆቻቸው የማይሆኑት የለም። እንቅልፍን ያጣሉ። እንዴ ልጅን ማሳደግ እናንተ ላይክ እስከ ቲኔጀር እና ላይክ አይደለም። እናቶች ልጆቻችን በህይወታቸው እስከ ዘላለም ልጆች ለእናቶቻቸው ልጆች ናቸው። 21 ዓመት ሲባል ለእናቷ ህፃን ናት፣ ለእናንተ ለእኛ ትልቅ ናት። እቺ እኮ 18 ዓመት አልፏታል ምንለው እኛ ነን። እንደ እናት ግን እናት የነገዋን ነው የምታየው። በቃ ነገ ላይ ልጅ ላይ ምን ይደርሳል፣ ነገ የት ነው የምትደርሰው፣ ምን አይነት ሰው ነው የሚቀበላት፣ በኑሮዋ ምን አይነት ኑሮ ልትኖር ትችላለች። እና ለልጁ ላይ ያስቀመጠችለት ክራይቴሪያ ልጁን የምትመዝንበት ፓርት አይ ላቭ ኢት። በእውነት ትክክል ናት። ትክክል ነው። ልጁ ፖለቲከኛ ነው። እኔ ከፖለቲከኛ ጋር ልጅ እንድትሆን አልፈልግም አለች። አዎ ልጁ ፖለቲከኛ ነው፣ አክቲቪስት ነው። በቃ ልጅቷ ደግሞ ኤርትራውያን ኢትዮጵያውያን እንጂ ይሄ ብሔር ዘር ምታውቅ አይደለችም። እና የሆነ ፓርት ላይ ደግሞ እኔ ፒውር አማራ ነኝ፣ አማራ ስለሆንኩኝ ከትግራዋይ ጋር እንድትሆኝ አልፈቅድልሽም፣ ከፈለግሽ ሌላ ወይ ደግሞ ምክንያቱም
የነበረ ነገር ስላለ ነው። ለምን ምንም መደባበቅ አያስፈልግም። ሁላችን የቅርብ ጊዜ ትዝታችን የአማራ ልጆችን ያገባችሁ ትግራዋይ እየፈታችሁ ነው ተብለዋል። ጦርነት ነበር አይደል? ኃይለኛ ጦርነት። ያ ጦርነት ያላፈረሰው ቤት የለም፣ ያልቀጠፈው ልጅ የለም፣ አካል ጉዳተኛ ያላደረገው ቤት የለም፣ ያላስለቀሰው ቤት የለም። እናትና አባትን ለብቻ አስቀርቷል። ልክ እንደ ኢትዮ ኤርትራ ጦርነት ጊዜ ማለት ነው። ስለዚህ የዛ ጊዜ ደግሞ የኢትዮ ኤርትራ ጊዜ ደስ የሚለው ቪዲዮ አልነበረም፣ ፌስቡክ አልነበረም፣ ኢንተርኔት አክሰስ አልነበረም። ወንጀሎች አላየናቸውም፣ በደሎች አላየናቸውም። ግን ከዚህም የበለጠ ጭቆና ሊኖር ይችላል። እንዳይኖር ደግሞ ያደረገው ምንድነው? ኢንተርኔት አለመኖሩ በሰዓቱ ጥሩ ነው፣ ጠቀመ። ኦኬ፣ እርስ በርሳቸው ጦር ሜዳ ይዋጋሉ፣ ይፋለጣሉ እንጂ ሰው አፍ ላፍ አይካፈትም። አሁን ላይ ግን በኢንተርኔት ነው ሁሉ ነገር። ኦኬ፣ አይተናል። የቅርብ ጊዜ ትዝታችን ነው ምን ሲደረግ እንደነበር፣ ምን ሲደረግ ነው። እኔ የትኛውንም ብሔር ደጋፊም ነቃፊም አይደለሁም። ሲጀመር እግዚአብሔር እንደው ቢያነሳ ደስ የሚለኝ እነኚህ ሶስቱን ብሔር ነው ከኢትዮጵያ ምድር በጣም ምጠላቸው ሶስቱ ብሔር ናቸው። ሁሌ የበላይነት አምባገነንነት የሚታይባቸው እርስ በርስ ህዝብ በህዝብ የሚያስተላልቁ። ኦኬ፣ ስለዚህ እኔ ለዘር ቦድኜ አላወራም። ነገር ግን ሪያሊቲው እውነት ነው። በብሔር ብዙ ችግር መጥቷል እኛ ሀገር። የስ ለምንድን ነው የሚዋሸው? ይሄንን እየመረረን የምንውጠው ነገር ቢኖር አማራ ግብተሃል ብለው ልጃቸውን ያስቀሩ አባቶች አሉ። ኦኬ፣ በጦርነቱ ጊዜ ትግራይ ቤተሰቡን ጥየቃ ሄደ፣ አስቀርተውታል። ሚስት ኢትዮጵያ ማነው አማራ ክልል ሄዳ ልጃቸው እንትን ስልክ እንዳታነሽ ተበላ ምን ቪዲዮ አለ ቲክቶክ ላይ እየተዟዟረን ዛሬ በእነ ዴኒስ ምክንያት። ለምን እሷ የተናገረችው እናት እየተናገረች ትክክል አይደለም ተባለ። እነ ሎዛ ምን ሲሉ ነበረ ቲክቶክ ላይ? እነ ሎዛ ምን ሲሉ ምን ሲያወሩ ነው የኖሩት አይደለ እንዴ? ትናንትና የሞተው ሰውዬ ምን እያለ ነበር? እየሰማችሁ ነው። እኔ ትግሬ ድብና አድርጌ ያገባለሁ፣ አማራም ድብና አድርጌ ያገባለሁ። ችግር የለብኝም። ስለ እኔ አይደለም እያወሩ ያለሁት። ሴትዮዋ ግን ፖይንቷን ተረዷት። የዴኒዝ እናት ፖይንቷን ተረዷት። እኔ ፒውር አማራ ነኝ። ነገ የሆነ ነገር ሊፈጠርብሽ ስለሚችል አልፈልግም ልጅ አለሽ። ያዝ ራይት። በቃ ትክክለኛ ነገር አላት እናትየው። የምታወራው ነገር ልጄን አስተምሬያለሁ፣ አድርሻለሁ፣ ብራንድ መኪና ነው የገዛውላት። ልጄ ብራንድ መኪና ነው የምትነዳው። ስራ እያሰራኋት ነው። ቢዝነስ ትስራ ያልኩት ደግሞ እኛ ተዋውለን ነበር በ100,000 ብር ማስታወቂያ እንድትሰራ። ያንን ስራ ነው ብድግበይና ወደ ስራሽ ቀብድ ተበልቶበታል አልኳት። ልክ ነኝ አለች። አዎ በደንብ ትክክል ናት። ልጇን ስታስተምር ስታሳድግ ነገዋ እንዲያምር ነገዋ እንዲያብብ ነው። በልጅነቷ ዋጋ የከፈለችላት ቀና ያለች ልጅ ቀና ብላ ሄዳ እናቷን ቀና እንድታደርግ ነው እንጂ አጎንብሳ አንገቷን ደፍታ እናቷን አንገት የምታስደፋ ልጅ አላሳደገችም። እውነት ነው እንዴ? ልጅቷ ህይወት እስኪ ደስ ስትል ስታምር መልክ ብቻ መሰላችሁ እንዴ? ከመልኳ እኮ የሚታየው ባህሪዋ ነው ደስ ስትል። እሺ እናትየውን ሳናያት ሳናውቃት መገመት አያውቅም ምን አይነት ወላጆች እንዳሏት ዴዚ። እኔ አባት ያላት ይመስለኝ ነበር። ሲንግል ማም ሆኜ ያሳደግኳት ልጄ ነው ያለችው። የሚገርማችሁ ኦኬ፣ ያላባት እንደዚህ አድርጋ ያሳደገቻት ወንድ የማያሳድጋትን ሴት ልጅ ነው ያሳደገችው። ሶ ዛሬ ላይ እኔ ያውቅልሻለሁ ልጅሽን እኔ እንትን ልበልልሽ። ሼም ኦን ዩ ጋይዝ። እናት ልትሆኗት ነው ለልጅቷ እናት ልትሆኗት ነው። መቼም የዴኒዝ እናት ትለያለች። ጌታን እኔ በጣም ነው ያደነኳት። በጣም ቲና ነው የምትባለው። ቲና በጣም ትለያለች። አላውቃትም ነበር፣ ዛሬ ነው ቲና ሲሏት የሰማሁት። ከዛ ውጪ ደግሞ ኢትዮጵያውያን የሆናችሁ ወላጆች አላችሁ፣ ላይክ ልጆቻችሁ ላይ የሆነ ኢንቨስት ያደረጋችሁት ነገር ሲኖር በጣም ዋጋ የምታስከፍሉ። ግን እኔ የዴኒዝ እናት አይደለም ያልኩ። ለዩ ይሄንን ኢንቦክስ ብዙ የተጻፉልኛሉ። በራሳችሁ ልክ ሰፍታችሁ ቀዳችሁ የምትሰፏቸው ልጆቻችሁን በራሳችሁ ልክ። ከዚህ በፊትም ሰርቼዋለሁ እሱን ነገር፣ አሁንም እሰራዋለሁ። ተከታታይ የምሰራው በእንደዚህ አይነት ወላጆች ነው። ልጆቻችሁ ላይ ዋጋ ከፈልኩባችሁ ብላችሁ ዋጋ የምታስከፍሏቸው ወላጆች ኢትስ ናት ፌር። ልጆቻችሁን ዝግት ታርጋችሁ ላይክ በእናንተ ቋንቋ እንዲያወሩ በእናንተ ቋንቋ ብቻ በእናንተ አረማመድ እናንተ የወደዳችሁትን እንዲወዱ እናንተ የጠላችሁትን እንዲጠሉ የምታደርጉ ወላጆች አላችሁ። ይሄ ትክክል አይደለም። ኦኬ፣ ልጆቻችሁን የራሳቸውን ነፃነት የልጅነት ነፃነታቸውንና መብታቸውን ልቀቁላቸው፣ ስጧቸው። በጣም አታፍኗቸው። ጨካኝ እናቶች አላችሁ፣ በጣም ከባድ የሆናችሁ እናቶች። ስለዚህ ልጆቻችሁ የሚገባቸውን ነገር ከእናንተ ማግኘት ግዴታችሁ ነው እንደ ወላጅ። ግን ደግሞ እንደ ወላጅ ግዴታ ላደረጋችሁን ነገር ደግሞ አፍናችሁ አታስከፍሏቸው። ላይክ ቲክቶክ ላይ ታስታውሳላችሁ። ያው ምንድነው የምን ሚዲያ ላይ ነው የመጣው? አንድ ሚዲያ ላይ ትልቅ ሚዲያ ላይ መጥተው እናት ለልጃቸው ለወንድ ልጃቸው
ትናንትና ገብታ አልነበር እንዴ ክፍሏ? ዛሬ ለምን ትገባለህ አሉት። በየቀኑ አብራችሁ መተኛት የለባችሁም፣ ምክንያቱም ትናንት አድርጋቸዋል። የ80 ሚስቱን ማለት በኒካ ያገባት እንትን ኒቃቢስት ሚስቱን አስባችሁታል? ባለ ኒቃብ ሴት ብለው ፈልገው እሺ፣ በእንትን ማህላበት ጥሩ አግኝተዋል። ልጃገረድ የሆነች ከወንድ ያልተነካካች ልጃገረድ ሴት ባለ ኒቃቢስት ብለው አግኝተዋት ያችን ሴት አሰቃዩት። በቃ አሰቃዩት። ልጁ ሲወለድ ከልጅ አይደለም ዲኤንኤ ማየት ፈልጋለሁ አሉ እዚህ ስማች። ምክንያቱም ልጁን በራሳቸው ልክ ነው ያሰፉት። እኔ ሳርጅ ትጦረኛለህ እያሉ እኔ ሳርጅ ሚስት ታገባለህ፣ ሚስት ትጦረኛለሽ፣ እኔን ትንከባከባለች እያሉት እንጂ አንተ ቤተሰብ ታፈራለህ፣ ልጆች ታፈራለህ፣ ምርጥ ባል ምርጥ አባት ትሆናለህ እያሉ አይደለም ያስተማሩት ያንን ልጅ። እኔ ሳርጅ ትጦረኛለህ፣ ከአራት ወንድሞቹ መሀል እሱን አሽከር አድርገው ነው ያሳደጉት። የራሳቸው ባሪያ ልጅ ሳይሆን ባሪያ እወድሃለሁ እያሉ ልጁ የሚወዱት እየመሰሉ ሙሉ ህይወቱ ለእናትየው እየኖረው ነው። እንዲህ አይነት መውደድ ባፍንጫ ይምጣ። ስለዚህ እንደዚህ ዋጋ የምታስከፍሉ ወላጆች ለልጆቻችሁ ትክክል ስላልሆነ ልትጠነቀቁ ይገባል። ትክክል ስላልሆነ ልጆቻችሁ የራሳቸውን እንትን ሰርክል ተውላቸው። የልጅነት ሰርክላቸው አለ፣ የእናትነት የወላጅነት ሰርክል አላችሁ። ኦኬ፣ ያክብሯችሁ፣ ይንከባከቧችሁ። እናንተም እንደ ወላጅነት ግዴታችሁን ተወጡ። ይሄንን ነው የምለው። በዛሬው ቪዲዮ የነበረኝ ይሄ ስለሆነ ቤቴን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሀሳብ መስጫው ላይ ሀሳባችሁን አስቀምጡልኝ። ስለነበረን ጊዜ ያመሰግናለሁ። ሰብስክራይብ እያረጋችሁ ሁላችሁ። ሀና ነበርኩ። መልካም ጊዜ